አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቻናል ቤተሰቦች እንደት ናቸው? ዛሬ ደግሞ ምርጥ አፕሊኬሽኖችን ሶስት አፕሊኬሽኖችን አስተዋውቃችኋለሁ። ተከታተሉ። በመጀመሪያ ፕሌይ ስቶር ውስጥ እንገባና ይህ አፕሊኬሽን የሚጠቅመው ምንድነው? ጀዋላችንን ክፍት በምናደርግ ሰዓት ማለት ነው ሶላዋት ያወርዳል። ጀዋላችንን በከፈትን ሰዓት ሶላዋት እንድናወርድ የሚጠቁም አፕሊኬሽን ነው፣ የሚያስታውስ አፕሊኬሽን ነው። እሱ ምንድነው ስሙ? አሻፊዕ ብላችሁ ትጽፋላችሁ። አሻፊዕ ብለን ከጻፍነው በኋላ እዚህ ጋር መጣልን ማለት ነው። ይሄንን አል ሻፊ ብሎ መጣልን በእንግሊዝ ማለት ነው። ይሄንን ኦኬ እንለዋለን። ኦኬ ካልን በኋላ ቀጥታ ኦፕን እንለዋለሁ። እናንተ ዳውንሎድ ታደርጉትና ኦፕን ትሉታላችሁ። እናንተም ኦፕን ካላችሁት በኋላ ምርጫ ያመጣላችኋል። እናንተ እኔ ቀደም ብዬ ስለከፈትኩት ነው። ለእናንተ ምርጫ እንግሊዘኛ ወይስ አረብኛ ነው የምትፈልገው ብሎ ምርጫ ያመጣላችኋል። የቋንቋ ምርጫ ማለት ነው። እናንተ የምትፈልጉት የሚመቻችሁን ታደርጋላችሁ። አረብኛም ከፈለጋችሁ አምሼ እናንተ መምረጥ ያለባችሁ ይችን ነው ማለት ነው። ይችን ምልክት ማለት ነው። ከዛ ይሄንን ኦኬ ስትሉት እንደዚህ ብሎ ያመጣላችኋል። ሶላት እንድታወርዱ ሰለላሁ ዐለይሂ ወሰለም ሰለ ዐለ ነብይ ላይ ያመጣላችኋል ማለት ነው። የመጀመሪያውን እንመርጣለን ሰለላሁ ዐለይሂ ወሰለም። ከዛ ከታች ያለችውን ይችን ራይት ምልክቷን ራይት እናደርጋለን። ከዛ እንወጣለን ማለት ነው። ጨረስን። አሁን ጀዋላችንን ዝግት አድርገን ማለት ነው። እዚህ ሻሻውን ዝግት አድርገን ክፍት በምናደርግ ሰዓት ሻሻውን ሶላዋት ያወርዳል ማለት ነው። እሺ ሌላኛው ደግሞ ሁለተኛው አፕሊኬሽን ምንድነው? አዛን ይላል ማለት ነው። እንግዲህ የሶላት ሰዓት ብዙዎቻችን ማለት ነው የሶላት ሰዓት ያልፈናል ማለት ነው። ይሄን በተለይ ፈጅር ማለት ነው። ይሄን አፕሊኬሽን አዛን ብለን እንጽፍና አዛን ብለን እንጽፋለን። ከዛ ከታች ብዙ ነው አዛን የሚለው እዚህ ጋር ይሄንን ነው የምታወርዱት። ይሄንን ፕራይን አሁን አዛን ፕራይን ታይም የሚለው ማለት ነው። ይሄንን እሺ ይሄንን ዳውንሎድ ካደረጋችሁት በኋላ በጣም ምርጥ አፕሊኬሽን ነው። በነገራችን ላይ ይህ አፕሊኬሽን ቁርአን አለው፣ ዚክር አለው፣ ሐዲስ አለው፣ የተለያየ ብዙ ነገር አለው። በዚህ ኦፕን እንለዋለን። ኦፕን ስንለው እኔ ቀደም ብዬ አሁንም ይሄንን ስላወረድኩት ነው። ለእናንተ የሚያመጣላችሁ ምንድነው? ቋንቋ ነው አሁን የሚያስመርጣችሁ። ከዛ ሎኬሽን ያላችሁበትን ማለት ነው። ሳውዲ አረቢያ ከሆናችሁ ሳውዲ አረቢያ፣ ጅዳ፣ ሪያድ፣ ደማም የተለያየ ቦታ አለ ማለት ነው። ቀስ ብላችሁ ያላችሁበትን ሀገር ትሞላላችሁ። ዱባይም ከሆናችሁ በተመሳሳይ ሌላም አካባቢ ካለች እንደዚሁ ተመሳሳይ ነው። ያንን ትሞሉና ከታች ያንን ለምሳሌ ሳውዲ ከሆነ ሳውዲ ሪያድ ከሆናችሁ ምሳሌ ሳውዲ ሪያድ ትሉና ከታች ከሎኬሽኗ በታች ማለት ነው ሴቭ የምትል ትመጣለች። ሴቭ ትሉና ከዛ በኋላ ስኪፕ ብላችሁ خلاص ትወጣላችሁ ማለት ነው። ከዛ አለቀ። በቃ ያላችሁበት ሎኬሽኑን ከሞላችሁ ከዛ በኋላ خلاص እንደዚህ ብሎ ይመጣላችኋል ማለት ነው። ይኸው ለምሳሌ እዚህ ላይ አሁን ፈጅር አሁን በዚህ ሰዓት ይሄን ሪከርድ ሳደርግ 2 ሰዓት ከ7 ደቂቃ ቀረው እያለኝ ነው ማለት ነው። እዚህ ጋር በነገራችን ላይ ይህ አፕሊኬሽን ገና 15 ደቂቃ በሚቀረው ሰዓት ይነግረናል፣ ምልክት ይሰጠናል ማለት ነው። ሶላት ሰዓት ደረሰ ይለናል ማለት ነው። እቅተረበ ሶላት الفجر እቅተረበ ሶላት الظهر እያለ ይነግረናል ማለት ነው። በዚህ መልኩ ነው። በጣም ምርጥ አፕሊኬሽን ነው። የተለያዩ እዚሁ የተለያዩ ቁርአን ምናምንም አለ እዚህ ጋር ሞር ብላችሁ ከታች ያለውን ኦኬ ስትሉት ሞር ስትሉ ካላንደርም ማየት ትችላላችሁ። ቀን ማለት ነው በአረብኛ የምትፈልጉት ነው። እዚህ ጋር እንደዚህ ብሎ ያመጣላችኋል። ዛሬ ለምሳሌ ዙል ሒጃ 13 ነው እያለ ነው እዚህ ጋር ማለት ነው። በጣም ምርጥ አፕሊኬሽን ነው። ቁርአንም ከፈልጋችሁ ቁርአን አለው። ይኸው እዚህ ጋር ቁርአን አለው የምትፈልጉት ማለት ነው። ሪድ ቁርአን ይላችኋል። አንድ ጊዜ ዳውንሎድ ብታደርጉ ዳውንሎድ እያደረገ ነው ማለት ነው። እኔ ለእናንተ ለማሳየት ስለሆነ በቃ በዚህ መልኩ እንትን ትሉታላችሁ ማለት ነው። ሌላም አለው። ቂብላም እንደዚሁ እንደዚህ ቂብላን ማየት ትችላላችሁ ማለት ነው። በዚህ መልኩ ነው። እስላማዊ መጽሐፍቶች ይላል እዚህ ጋር ኢስላሚክ ቡክስ ይላል። በዚህ መልኩ ነው ማለት ነው። እሺ ሶስተኛውን አፕሊኬሽን ደግሞ ላሳየ። ሶስተኛው አፕሊኬሽን ምንድነው? ቃዒደቱ ኑራንያ ነው። ቃዒደቱ ኑራንያ ለጀማሪዎች በጣም ምርጥ መጽሐፍ ናት። ቃዒደቱ ኑራንያ ብለን እንጽፋለን። ከዛ በኋላ ይህንን ማለት ነው
ለርን ነው ቃዒደቱ ኑራንያ ዊዝ ሳውንድ ለማለት ይመስለኛል። ይህንን ኦኬ እንለዋለን። ቀጥታ እኔ ዳውንሎድ ስላደረግኩት ኦፕን እለዋለሁኝ። ኦፕን ስለው በዚህ መልኩ ይመጣል። ከዛ እንደምታዩት حروف الهجاء المفردة الحروف المقطعة እያለ ይመጣል ማለት ነው። ለምሳሌ የመጀመሪያውን አንድ ቁጥርን እንትን ስንለው እንደምታዩት እንደዚህ ብሎ መጣ። በድምጽ ነው የሚያቀረው። እንደዚህ ብለን ምሳሌ الدرس الأول حروف الهجاء المفردة በቃ ለጀማሪ በጣም አሪፍ ነው ማለት ነው። ይሄ ልክ አሁን ألف በጣታችን እንደዚህ ያለ ነው ይቀራልናል ማለት ነው። ከዛ የምንፈልገውን በቃ ከዚህም ከታች ላይ አሁን ምሳሌ ሚም ላይ ማለት ነው። ሚም በዚህ መልኩ መቅራት እንችላለን ማለት ነው። ይጠቅማል። ለሌሎችም ይጠቅማን ካላችሁ ሼር አድርጉላቸው። ለዛሬ ይዤላችሁ የመጣሁ ይሄ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።